بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما، وأرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، وجعلنا ممن يستمعون القول فيتبعون أحسنه، وأدخلنا برحمتك في عبادك الصالحين. أما بعد، يتكبراتشو وندموچ اهتوچي السلام عليكم ورحمة الله وبركاته. መላ ዓለም የምትገኙ እንኳን በሰላም ወደ ፕሮግራሞቻችን ወይ ወደ መደባችን የአማርኛ መደብ እንኳን በሰላም መጣችሁ እያልኩ ኢንሻአላህ ተዓላ ሁለተኛ ክፍል ማለት ነው በኢማን ጉዳይ የጀመርነው በፊት ማለት ነው በአቂዳው ዛሬ እንቀጥለዋለን ኢንሻአላህ ተዓላ። ይሄ ደግሞ ሁሌ በፊት እንደተናገርነው ማለት ነው ኢማን አስፈላጊ እንደሆነ ሁላችን እናውቃለን። ለማስታወስ ደግሞ ሁሌ ያስፈልገናል እና ኢንሻአላህ ተዓላ ያሰብኩት የአማርኛ መደብም ለብዙ ሰዎች ትግርኛ የሚናገሩ አማርኛ ስለሚችሉ ለነሱም ይጠቅማል ብዬ አስባለሁ ኢንሻአላህ ተዓላ። ስለዚህ የምታስታውሱ ከሆነ ባለፈ በአንድ ክፍሉ ማለት ነው በኢማን ጉዳይ ተነጋግረናል። ኢማን ሁላቸው እነዚህ አንቢያዎች የመጡ ለአርካን الإيمان የሚለው የገለጽነው ማለት ነው። አሁን በአልኢማን ቢላህ عز وجل ብለው እንደምንቀጥል ነው የሚሆነው እና ድምጽ እየተሰማ ከሆነ እስኪ አንድ በሉኝ። እንኳን በሰላም መጣችሁ ሁላችሁ። مرحبا بكم. ድምጽ ይሰማል? ገና ሳንጀምር ድምጽ ችግር እንዳይኖርበት ምክንያቱ ያ መጣልኝና በዚህ ማየት ይችላልው። ድምጽ ላጥፋ መጀመርታ። እስኪ ድምጽ አለ? አዎ ምልክት አረጋችሁ። በጣም አሪፍ ባረከላሁ ፊኩም ጀዛኩሙላህ ኸይራን። ገብታችኋል? እንደምታዩት አልኢማን መሰረታቸውና መርሆቹ የሚለው ማለት ነው። ምክንያቱም ነው አርካኑ ማለት ነው። አርካኑ የኢማን የእስልምና ማለት የኢማንም ስላለ እኔ በኢማንና በአንድ ሌላ ጥሩ ያገኘሁት መጽሐፍም አለ። በዛም እየገባን የተለያየ ነገር ኢንሻአላህ እናነሳለን። ጊዜያችን ግማሽ ሰዓት ሊሆንልን እንደዚህ እናረጋለን ኢንሻአላህ ተዓላ። በዛ በግማሽ ሰዓት ልናደርገው ወይ ደግሞ ከበዛ ደግሞ 40 ደቂቃ ሊሆን ሞክራለሁ ማለት ነው። الله سبحانه وتعالى بالقرآن من يلنال ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. الله سبحانه وتعالى ميودو يهن سراملت بمعنى من دنو إنه من قدو عند سو حالا وميهونو من دنو من دعا إلى الله بتعليم الجاهلين ووعد الغافلين والمعرضين ومجادلة المبطلين بالأمر بعبادة الله بجميع أنواعها والحث عليها وتحسينها مهما أمكن، والزجر عما نهى الله عنه وتقبيحه بكل طريق يوجب تركه، خصوصا في هذه الدعوة إلى أصل دين الإسلام وتحسينه مجادلة أعدائه بالتي هي أحسن، والنهي عما يضاده من الكفر والشرك والأمر بالمعروف والنهي عن المنكر. أهون ينهلو ندمنا قونو يهن آيات ميقلتلن يعني الله سبحانه وتعالى راسو ميودو نقر يقلتلن ومن أحسن قولا ممن دعا إلى الله وعمل صالحا. ከዚህ የበለጠ የሚሰራ ስራ የለም በዚህ ዓለማችን ላይ በርግጥ። ምክንያቱም ለሁሉም ነገር እንኖራለን። አላህ Subhanahu Wa Ta'ala ለሁሉም ሰው ግዴታ ባያድርግለት ለሁላችን ግን ኃላፊነት አለብን። ኃላፊነቱ ምንድነው? የምናውቀው ሌላ ሰው ለማስተዋወቅ፣ የምናውቀው በተግባር በህይወታችን መታየት እንዳለበት። ምክንያቱም ኢማኑ ብቻ እናምናለን ማለት ትርጉም የለውም። ኢማኑ በህይወታችን ካልታየ በህይወታችን ካላንጸባረቀ ምን ያደርግልናል? ብዙ ሰው የሚጨንቀው ያ ነው። አንድ ሰው ኢማንኛ ሲል እየተገኘ የቆየ
በኋላ ደግሞ በተግባራቱ ደግሞ ሌላ ሆኖ ሲገኝ ለብዙ ሰው ግራ ያጋባል እና እኛ ደግሞ ለዛ ምክንያት መሆን የለብንም ወላ ለሙእሚኖች ወላ ለካፊሮች አሁን ግራ የሚያጋባው ምናረገው ማለት ነው ለኢማንኛ የሌለው ሰው በእስልምና መግባት የሚፈልግ ለሱ ምክንያት እንሆናለን እንዳይገባ በኢማኑ የሚገኝ ደግሞ ለሱ ፈተና እንሆናለን ብዙ ጊዜ ማለት ነው እና ይሄ من احسن قولا ممن دعا الى الله وعمل صالحا ደግሞ በኢማኑ ብቻ እንደማይበቃ ነው የሚያሳየን ኢማኑ እንዳለ ሆኖ በተግባሩ ግን መታየት እንዳለበት وعمل صالحا وقال انني من المسلمين አሁን የሚለው ደግሞ እኔ በቃላቴ በኢማኔ በእምነቴ በተግባሬ በሁሉም ነገር እኔ ሙስሊም ነኝ ሙስሊም ማለት ደግሞ ምን እንደሆነ ሁላችን ማወቅ አለብን ማለት ነው ምክንያቱ አይበቃም በቃል ብቻ ወይ ደግሞ ዓለም ተግባር በጣም አላህም አይወደውም ማለት ነው ሁሉ ጊዜ አላህ የሚፈልገው ኢማንኛ አመል ሁሉ ኢማን ከተነሳ እስላም ከተነሳ በጎን ላይ ሁሉ የሚነሳ አመል ነው አመል ማለት ነው ስራ የሚያሳየው ለዛ ማለት ነው ومن الدعوه الى الله تحبيبه الى عباده بذكر تفاصيل نعمته وسعة جوده وكمال رحمته وذكر أوصاف كماله ونعود جلاله ومن الدعوة إلى الله الترغيب في اقتباس العلم والهدى من كتاب الله وسنة رسوله صلى الله عليه وسلم والحث على ذلك بكل طريق موصل إليه ومن ذلك الحث على مكارم الأخلاق والإحسان إلى عموم الخلق ومقابلة المسيء بالإحسان والأمر بصلة الأرحام وبر الوالدين يعني هو الإسلام من عميله سبحان الله በዚህ ቃል ብቻ ምናረግ ብንሆን ተግባር ሁላችን ከራሴ ጀምሮ ነው እኔ ከናንተ በልጭ አይደለም ከናንተ የተሻልኩ አይደለም እንደናንተ ነው እየተታገልኩ ነው ያለሁት ሁላችን በትግል ላይ ነው ምክንያቱ አላህ Subhanahu Wa Ta'ala እተቅላህ መስተጣት ስላለ በዛ በተቋ ላይ ሆነን ሁላችን ትግል ጂሃድ ማለት ነው ትግል ማለት ምንድነው ኢጅቲሃድ ጂሃድ ማለት ነው ለነ ከነሲያችን ጋር ከበደለን ሰው ከዚህ ከስለት الارحام ችግር የሚፈጥሩልን ቤተሰባችን ሆነው እንደ ቤተሰብ የማይሆንልን ስናገኝ ብዙ ጊዜ ማለት ነው ለዛ አላህ Subhanahu Wa Ta'ala የሚወደው ይሄ ከዳዕዋው የሚታሰብ ማለት ነው تحبيبه الى عباده او መጀመሪያ አላህ ምንድነው የአላህ ማሳወቅ ለሰው በጣም ትልቅ ነገር ነው ምክንያቱም ሰው ሁላችን አላህ የአላህ ምንነት ብናቅ ለኢማኑ ለመግባቱ ቀላል ይሆናል ማለት ነው ምክንያቱም ለአላህ ስንት ንዕማ አላህ እንደሰጠን ለኛም ያስቀመጠልን ብዙ ነገር እንዳለ ማሳወቅ ሰው አለብን ምክንያቱም እኛ የአላህ በር ከፋቾች መሆን አለብን እንጂ ዘጌዎች መሆን የለብን ለመዝጋት ለአላህ በር መዝገት የለብን እንኳን ለኢማንኛው ለበሐጣቱ የሚገኝ በዘንብ የሚገኝ በማዕሲያ የሚገኝ ሰው ራሱ ለሱም የአላህ በር ክፍት እንደሆነ ነው ተስፋ መስጠት አለብን እኛ ተስፋ ሰጪ መሆን አለብን ምክንያቱም እስልምና እንደሱ ነው ማለት ምክንያቱም እኛ ፍርዱ አላህ እጅ ነው ያለው ፍርዱ አላህ ነው የሚፈርድ ሰው መፍረድ አይገባው ሁላችን በአላህ ፍርድ ነው ያለን እና ብዙ ጊዜ ሰው አንዳንድ ሰው ለሌላ ሰው ተስፋ የሚያስቆርጥ አለ እኛ ተስፋ መስቆረጫት መሆን የለብንም ለምን የአላህ ረህማ በጣም ብዙ ነው ረህመቲ ወሲዐት ኩል ሸይ አላህ ብለዋል አላህ የኔ ረህማ ለሁሉም ሰፊ ነው ብዙ ነው እና እናንተ አትገድቡት ብሎናል ረሱል ሰለላሁ ዐለይሂ ወሰለም አንድ አዕራቢ መጥቶ እዛ መስጊድ ላይ ማለት ነው እንደምታውቁት ይሄን ታሪክ ሁላችሁ ታቃላችሁ ብዬ ነው ማስበው ይሄን አዕራቢ መስጊዱ ላይ መጥቶ ሽንቱ ሸና ማለት ነው መስጊድ ማለት ትልቅ ነገር ነው ለኛ አላህ የሚስታወሰው እዛ ዚክር የምናረግበት እና ጸዳ ያለ መሆን አለበት ብዙ መማላት አለበት ማለት ነውና እዛ ሲሸነን አዕራቢ ማለት ደግሞ ይሄ ገበሬ ማለት ነው ገበሬ መጥቶ መስጊዱ ላይ ገብቶ እንደሱ አደረገ እና ሁላቸው ሰሃባዎች ተናደዱ በቃ ሰይፋቸው አወጡ ሊጎምዱት ሊገድሉት አስቡ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ግን ተውት እስኪ ጨርሳሉ አለ ተውት ሽንቱ እስከሚጨርስ ተውት አለ ሱብሃንአላህ የእስልምና ረህማኮ በረሱል ሰለላሁ ዐለይሂ ወሰለም ነው የምናቀው ረሱል ሰለላሁ ዐለይሂ ወሰለም እስከ ስንት ረሂም እንደነበረ የእስልምና ረህማ እንደነበረበት وما ارسلناك الا رحمه للعالمين يتباله ለዛ ነው
ስለዚህ ረሂም ባይሆን ለሱ እስከሚጨርስ ሽንቱ ተው አይልም ነበር እንደሱ አላቸው ጨረሰ ሰውየው እዛ ቁጭ ብለው ሁሉ ያዩት ጨረሰ ሱብሃንአላህ ስታስቡት በጣም ይገርማል እና መጨረሻ ላይ እስኪ ውሃ ባልዲ አምጡልኝ አለ ረሱል ሰለላሁ ዐለይሂ ወሰለም አመጡለት ውሃ አፈሰሰበት አለቀ አለ በኋላ ይህን ሰውዬ ማለት ነው አዕራቢው በጣም ተናደደና ዱዓ አደረገ اللهم اغفر لي ولمحمد ولا تشرك معنا احد አለ እኔ ጌታዬ ለኔና ለሙሐመድ ብቻ ይቅር በለን አፉ በለን አለ ሌላ ሰው ግን አታስገባ ከኛ ጋር አትጨምር አለ ረሱል ሰለላሁ ዐለይሂ ወሰለም ግን አለው ያ هذا አንተ ለምንድነው ሰፊ የሆነ ለምን ታጠበዋለህ አለው لقد ضيقت واسعا الله ሰፊ ያደረገው አንተ ግን አጠበብከው ለሁላችን እንገባን እንችላለን ያላህ አፉ ያላህ ይቅር ለሁላችን ስለሚደርሰን ለምን ታጠበዋለህ አለ እና ይሄ እስልምና ነው እስልምና ማለት ለሁሉ የሚያስገባና የሚሰበስብ ነው ዋናው ግን በሽርክ መገኘት የለብንም አላህ የማይወደው የሚጠላው ስራ ሽርክ ስለሆነ በዛ መገኘት የለብንም ሌላ ግን አላህ Subhanahu Wa Ta'ala ከዚህ ከመሬቱ እስከ ሰማይ ሚያህል ድረስ ማዕሲያ ዘንብ ኃጢአት ትልቅም ትንሽም አድርጋችሁ ብትመጡ ሽርክ ካላሸረካችሁ እኔ አፉ እላችኋለሁ ብለዋል አላህ ከሪም ነው ጌታችን ረሂም ነው እኛ ስለማናቀው እንጂ እስልምና በጣም ቀለል ያለ ሃይማኖት በቀላል ጀነት የሚገባበት ሃይማኖት ነው ስለዚህ عمل صالح دمو لزانو ميفلك إنيا الله ما سوق علبن نعمة يا الله نعمة من جرى علبن الله سبحانه وتعالى كريم دهونه رحمن دالو ينقولوا ما سوق علبن ومن من الدعوة إلى الله الترغيب في اغتساب العلم دمو لسو دمو علم دياجين علم كجهلنا جهل مالت على ماوك ከዛ ከድንቁርና ለማውጣት ደግሞ ጥረት ማድረግ እንዳለብን ሁላችን ምክንያቱ ድንቁርና ለሁላችን ስለማይጠቅም ማለት ነው ለሙስሊም ስፔሻሊ ደግሞ አይጠቅመው ምክንያቱ እስልምና እወቅ ነው የሚለው መጀመሪያ ማወቅ አለበት ቁርአን መጀመሪያ ያወረደው ኢቅራ ነው ለዋለ አንብብ ተእወቅ ተማር ትምርት በጣም ይፈልጋል ያለም ትምርት ያለ ዕውቀት የማይሆን ነገር ነው ምክንያቱ እስልምና በሁሉም ነገር ንያ ያስፈልገዋል አህካም አለው እንዴት ብሎ ነው የሚደረግ ማወቅ ስላለበት ስለሆነ አትሊስት እኛ ትላልቆች ያልተማርን ከሆነ ልጆቻችን ግን እናስተምራቸው ቁርአን መማር አለባቸው እንዴት እንደሚቀራ እንዴት እንደመረዳት መቅራት ብቻ ሳይሆን ትርጉሙ ምንድነው ይሄን ሁሉ ማስተማር አለብን ማለት ነው اقتباس العلم والهدي من كتاب الله وسنة رسوله يهي كله تفسيره السعدي يفسره بالقرآن لتشي آية يفسرات السعدي مالتنا متنقرأ سلازي يهون كله ما درس ندالبن مالتنا اقتباس العلم والهدي من كتاب الله وسنة رسوله كقرآننا كسنة علم موسد دالبن مالتنا والحث على ذلك بكل طريقة موصل إليه بهول منقد لزي منقد لسو ليلا سو كشرك وقته ودا حق منقد اللي يزلن إن هلاتشن متاقل علبن مالتنا منا وقول ليلا سو يستوقن تقست أدرقن بدعوة ما أدرق مالت دومو تلك نقر سلوهوني لسو بهاي لعيدلن በመዘለም ወይ ደግሞ አንተ እንደዚህ ነህ አንተ ገሃነም ትገባለህ አንተ እንደዚህ ነህ እየተባለ አይደለም ምክንያቱ አንቢያዎች እንደሱ አያርጉም ነበር ለሁሉም ለቅርብ ያለው ሰው ለሩቁም ለሁሉም አላህ እኮ እንደዚህ ይላል እንደዚህ ማድረግ አለብን አላህ መገዛት አለብን እንደዚህ ያሉ ነው ሰው የሚለምኑት እየለመኑ ነበር እየለመኑ የነሱ ልመና በጣም ነው የሚገርመው ብዙ አንቢያዎች መጨረሻ ላይ ነው ለህዝባቸው ዱዓ የረገሟቸው እንጂ መጀመሪያ ቢስሚላህ አሁን ያቺ በግራ ትጠጥ ያለሽ የሚባለው የነበርኩ አሁን ተቀይራለች ቢያስባለው ለምን ካሜራው በትክክል ስለሚያሳያቸው ማለት ነው በዛ እንትን ሹብሃ የነበረ ተስተካከለልን ስለዚህ እነሱ
መጨረሻ ላይ ነው የሚረግሙት የነበሩ ሰው እንጂ መጀመሪያ በጣም በትግስት ይለምኗቸዋል ሁሉም ኑህ አለይሂ ሰላም ሁሉ አንቢያዎች ሉጥ ኢድሪስ ኢብራሂም ሁላቸው ኢብራሂም አሁን ለአባቱ ሲለምነው አይገርምም አበታ እንዲያው አጠራረው እንዴት ደስ ይላል ያ አበታ ይህን መንገድ ላንተ ጥሩ አይደለም አንተ በመጥፎ መንገድ ነህ ያለህ ወደኔ እና እያለ ማለት ነው የሚለምነው ስለዚህ እኛ እንደዚህ ማድረግ አለብን ማለት ነው ወደ حق መንገድ ومن ذلك الحث على مكارم الأخلاق والإحسان إلى عموم الخلق ومقابلة المسيء بالإحسان والأمر بصلة الأرحام وبر الوالدين ይሄ ደግሞ ምንድነው እኛ ወደዛ ነው ሰው መጥራት ያለብን ወደ حق መንገድ መጥራት አለብን ወደ አቂዳ ወደ ዲኑ በኋላ ደግሞ ሰው ጸባዩ አክቱ በሁሉም በትዳሩ በላይፉ ከልጆቹ ጋር ከጎረቤቱ ከጓደኛው ከሁሉም ነገር ለማስተካከል ለዛም ዳዕዋ ማድረግ አለብን ማለት ነው ምክንያቱም መጀመሪያ በሚጀምረው በቤተሰቡ በትዳሩ በጎረቤቱ ባለበት ህብረተሰብ ጥሩ መሆን አለበት ሰው ኢማኑ አይከለክልም ለማንም ጥሩ መስራት አይከለክልም አሁን በችግር ጊዜ ራሱ በኮንፍሊክት ጊዜ ሲፈጠር ከኛ ጋር ከሌሎች ሃይማኖትም ከሌሎች ሰው ራሱ በትክክለኛ በሐቅ ነው እኛ መፍረድ ያለብን እስልምና እንደሱ ነው የሚለው ولا يجرمنكم شنآن قوم على الا تعدلوا اعدلوا هو اقرب للتقوى ብሎናል አላህ Subhanahu Wa Ta'ala እነዚህ ሰዎች የሚጦላዋችሁ ቢሆኑ ራሱ እነዚህ ለናንተ ሞት የሚፈልጉ ለኛ ብዙ ስራ እየሰሩ በጀርባ እንትን ያሉ ሰዎች ለነሱ ራሱ በመጥፎ ነገር አይደለም እንትን ማድረግ ያለብን በሐቅ በቃ በአድል ምክንያቱም ያ ነው اقرب للتقوى መቀበል የለብንም ግን በሐቅ መንገድ ግን መብታችን መከበር እንዳለበት እንታገላለን ትግል ነው ላይፍ ትግል ነው በሙሉ እንዳለ ላይፍ ትግል ነው ስለዚህ በእነሱ ባይመጣ ችግር በሌላ ችግርም ሊመጣን ይችላል እና ومن ذلك ብለዋል ማለት ነው صلة الارحام የቤተሰባችን መገናኘትና وبر الوالدين የወላጅ መክበር ደግሞ ወደዛም ዳዕዋ መደረግ እንዳለበት ቀጥሎ ምን ይለናል ومن ذلك الوعد لعموم الناس في اوقات المواسم والعوارض والمصائب بما يناسب ذلك الحال إلى غير ذلك مما لا تنحصر أفراده مما تشمله الدعوة إلى الخير كله والترهيب من جميع الشر ثم قال تعالى وعمل صالحا أي مع دعوته الخلق إلى الله بادر هو بنفسه إلى امتثال أمر الله بالعمل الصالح الذي يرضي ربه وقال إنني من المسلمين أي من المنقادين لأمره السالكين في طريقه وهذه المرتبة تمامها للصديقين الذين عملوا حتى تكميل أنفسهم وتكميل غيرهم وحصلت لهم الوراثة التامة من الرسل كما أن من أشر الناس قولا من كان من دعاة الضالين السالكين بسلبه وبين هاتين المرتبتين المتباينتين اللتين ارتفعت إحداهما إلى أعلى عليين ونزلت الأخرى إلى أسفل سافلين مراتب لا يعلمها إلا الله وكلها معمورة بالخلق ولكل درجات مما عملوا وما ربك بغافل عما يعملون ይሄ መጨረሻ የሚነግረን ምንድነው ስራው ላይ ማለት ነው እኛ እምነታችን በስራ መዋል እንዳለበት ስፔሻሊ ደግሞ የዳዕዋ የሚያድርግ ሰው ከሆነ እሱ ለሌላ ሰው ሲናገር እሱም ራሱ በተግባሩ ማተግበር እንዳለበት እንደ ሳሊሖች እንደ አንቢያዎች ማለት ነው ይሄ وعمل صالحا አይ ዳዕዋ የሚያደርገው እሱ ራሱ እንደሚሰራው እንደሚያተግብረው የሚያሳየን ማለት ነው وقال انني من المسلمين እኔ ከነዚህ ሙስሊሞች ሙስሊም ማለት ለአላህ ተገዝቶ የሚሄድ ማለት ነው يعني ينقاد الى امر الله سبحانه وتعالى مستسلم ማለት ነው ተቀብያለው ያ መንገድ ተቀብያለው የሚለው ማለት ነው እና الى اي المنقادين لامره السالكين في طريقه ለሱ ለአምሩ ተቀብየ በመንገዱ ላይ ያለው ነው የሚለው ማለት ነው እነዚህ የዚህ አንፃር ሰዎች ደግሞ ለሌላ መንገድ ለመጥፎ ነገር ጥር የሚያረጉና ለዛ ዳዕዋ የሚያረጉ ደግሞ ያወይላቸው አላህ ጋራ ስንት እጥፍ ማዕሲያ የሚያረጉ ሰዎች አላህ በመጥፎ ነገር ደግሞ እየጠበቃቸው እንደሆነ ይነግረናል አላህ Subhanahu Wa Ta'ala ምን ብለዋል በዚህ አያ ማለት ነው ወለኩል ደረጃቱ مما عملوا ለሁሉም የሚሰራ ስራው በዛ ደረጃ የራሱ ደረጃ እየጠበቀ እንደሆነ وما ربك بغافل عما يعملون الله سبحانه وتعالى ደግሞ በምንሰራው ስራ ሁሉ ስለሚያቀው
እኛ እንትን አንሁን አትዘናጉ ብሎናል አላህ Subhanahu Wa Ta'ala ስለዚህ አላህ ሁሉም ነገር እንደሚያውቅ ማወቅ አለብን ማለት ነው ይሄ አያ በዛ ይገልጽልናል አሁን ግማሹ ሰዓት አልደረሰም ማለት ነው ቀርበዋል እና ምንድነው የምንቀጥለው بارك الله فيكم جزاكم الله خير من قتلوا من دنو اهون الايمان بالله عز وجل يا الله سبحانه وتعالى انديت اندهونه من قتلوا معناتنا والايمان بالله عز وجل معناه الاعتقاد الجازم بان الله رب كل شيء ومليكه وخالقه وانه الذي يستحق وحده ان يفرد بالعباده من صلاة وصوم ودعاء ورجاء وخوف وذل وخضوع وانه المتصف بصفات الكمال كلها المنزه عن كل نقص ይሄ ደግሞ መጀመሪያ በአላህ Subhanahu Wa Ta'ala እምነት ማለት ነው الإيمان بالله عز وجل በአላህ ማመናችን الإيمان بالله عز وجل ማዕናቱ ወይ ደግሞ ትርጉሙ ደግሞ እኛ በትክክለኛ እምነት አምነን ሳንጠራጠር ማለት ነው بأنه الرب الله Subhanahu Wa Ta'ala ረብ እንደሆነ የሁሉም ፈጣሪ የሁሉም ወናኝ እንደሆነ አላህ Subhanahu Wa Ta'ala ነው የሚወንነው ሁሉም ነገር ማለት ነው ለሁሉም የፈጠረ ጌታ እንደሆነ ማለት ነው ስለዚህ ያለሱ ደግሞ ሌላ መገዛት እንዳለብን አላህ ብቻ መገዛት እንዳለብን ለአላህ ብቻ አምልኮት መስጠት እንዳለብን ይነግረናል ማለት ነው انه الذي يستحق وحده ان يفرد بالعباده ብቻ አላህ Subhanahu Wa Ta'ala ብቻ ሌላ ምንም ከሱ ጋር ሳናሻርክ ማለት ነው ያ ነው ሽርክ አላህ የሚጠላው ያልነው ያ ነው አላህ የሚፈልገው قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد سوره الاخلاص من نقرا يا ነው يا الله ብቻ ነው እኛ መገዛት ወይ ደግሞ ማምለክ እንዳለብን ሶላታችን ጾማችን ዱዓችን ሁሉ ለማን ነው መሆን ያለበት ለአላህ Subhanahu Wa Ta'ala ፍራታችን ስንል ማለት ነው ከአላህ ብቻ ነው መፍራት ያለብን ነገ ጧት ምን ያገኘናል ቀብር ላይ ምን እንሆናለን ቂያማ ላይ ምን ያገኘናል ጀነት ንገባለን ወይስ አንገባም ኃጢያታችን በዛ ወይስ ቀነሰ ይሄን ሁሉ ፍራታችን ውስጥም መሆን ያለበት ለአላህ ብቻ ነው ወخوفን ወذل وخضوع ማለት እኛ ተገዝተን አሁን خضوع ذل የሚባል አንድ ሰው ምሳሌ ወለላሁ المثل الاعلى ምሳሌ አንድ ሴት ለባሏ ስትወድ ማለት ነው ባሏ ይሁን ወይ ደግሞ አንድ እናት ለልጇ ስትወድ እንዴት ነው የምትሆነው ማትሆንለት ነገር የለም ለባሏ ለማስደሰት የማታረገው ነገር የለም ስፔሻሊ ደግሞ በጣም የምትወደው ከሆነ ይሄ ፍራት ብቻ ሳይሆን ከፍራቱ ለሱ ለማስደሰት ብቻ ሳይሆን በቃ የፍቅር የመሐባ የፍላጎት የሁሉም ነገር የሚያሳይ ማለት ነው እኛ በዛ በትንሽ ምሳሌ ራሱ መረዳት እንችላለን እናት ለልጆቿ የማታረገው ነገር አለ ሊያድጉላት ጥሩ ሊሆኑላት የሚያምሩ ሊሆኑላት የማታረገው ነገር የለም ለነሱ እንዴት ትፈራለች አንድ ነገር ክፉ እንዳይደርሳቸው መጥፎ ነገር እንዳይደርሳቸው ይሄን መሐባ ይሄን ፍላጎት የሚያሳይን ኮለኛ ምሳሌ ሊገባን ነው እኛ ደግሞ አላህ የምንወደው ከሆነ አላህ የምንፈልግ በሱ ናምናለን ካልን ደግሞ ይሄን ሁሉ መታየት አለበት በተግባራችን በኢማናችን እኛ አላህ እንወዳለን አላህ ናምናለን አላህ እንፈልጋለን ይያል ሼህ እገሌ ብለን ወደ ሼኾች ሂደን ብዙ ነገር እርዳታ ምን ጠይቅ ከሆነ ምን ዋጋ አለው የታለ አላህ የምንወደው የታለ አላህ የምንፈራው የታለ አላህ የምንገዛ እንዴት ብለን ሼህ እከለለኛ ሊረዳን ይችላል ባካችሁ ሼኻችን እንደዚህ አድርጉልን ልጅ አልመጣልንም ልጅ አጣን ልጅ እንደሚመጣ ዱዓ አድርጉልን ለምን ልጅቴ እንደዚህ ሆናለች ባካችሁ እንደዚህ መድሃኒት ስጡኝ እንደዚህ እየተባለ በሁሉም ሰፈር በሁሉም ቦታ ሰው ሼኽ ሰው እንደ አላህ ይደረጋል ቢላሂ አለይኩም እንደ አላህ ሰው ይጠየቃል ሰው እንዳንተ ሰው እንዲሁም ሽንት ቤት እንደሚሄድ እንዳንተ እኮ ነው ሰው የሼኽ የሚባል እኮ አላህ እኮ ጉድለት የለውም አላህ እኮ ፐርፌክት ነው አላህ ሙሉ ነው የኛ አክት የለውም አላህ ይሰማል አላህ ያያል አላህ ሁሉም ነገር ስንል እኮ ለይሰ ከሚስሊሂ ሸይ ተብለዋል ለሱ የሚመስል ነገር የለም እኛ ለኛ የሚመስሉ ሰዎች ሄደን እንጠይቃለን
አላህ ትተን ለነሱ ፈርተን ይህን አምጡ ሲሉን ያመጣን ይህን አድርጉ ስንባል እንዲያውም ለአላህ እንደሱ አንፈራ እነዚህ ሸሆች ብለን እንዘይራቸው ምንሄዳቸው ምንጠይቃቸው በአገራችን በሌላ ሀገር ስንት ሰው አለ እዛ ተዘፍዝፎ ቁጭ ብለው ይቅር አንድ ባል ከሚስቱ ጋር ሄዶ ራሱ ሚስትህ ብቻዋ እዛ ፈልጋታለው ቢባል ሚስቱ እዛ ውጭ ቤቱ ላይ ሸሁ ላይ ያስገባታል ምን እንደምትደረግ ያለች አያቀም በእስልምና ስም በቁርአን ስም ስንት እየተሸወደ ሰው አለ እንዴት ብለን እኛ እንደሱ እናረጋለን ማን ስለሆነ ነው ይሄን ሰው የለኛ እንደሱ ብሎ ሊረዳን እንዴት ብሎ ይችላል አላህ ለኔ ጠይቁኝ ብለዋል واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعان ብለዋል በኔ ኢባዶቼ እኔ ባሪያዎቼ ቢጠይቁህ ብለዋል ረሱል ሰለላሁ ዐለይሂ ወሰለም በላቸው አላለም اني قريب እኔ እኮ ቅርብ ነኝ አላህ ብለዋል ቅርብ ነኝ ለኔ ጠይቁኝ እኔ ደግሞ ሰጣቸዋለሁ ብለዋል አላህ Subhanahu Wa Ta'ala ለምን አላህ ትልቅ ታላቅ የሆነ ፈጣሪ ያለን ሁሉም የፈጠረ ጌታ ሰማይ መሬት ህዝብ ሁሉም ነገር በአንድ ሰከንድ በበሽታም በንፋስም በምንም መሬቱ ላይ ማንፈጥፈጥ የሚችል ጌታ ያለን ወደኛ መስሎ ሰዎች ሄደን ጠይቃለን ረዳታ እንዴት ብሎ ይሆናል የት አለ ኢማናችን በዛ ሰዓት ኢማናችን ወደ የት ሄደዋል እነሱ ስንጠይቅ ብዙ ነገር ነው የምትሰማ እነዚህ ተከክሎች ሰዎች ሊሆኑ አይችሉም መጀመሪያ ማወቅ አለብን እኔ ሼክ ነኝ እንደዚህ እረዳለሁ የሚል ሰው ትክክለኛ በአቂዳው በእምነቱ ሊሆን አይችልም ብዙ ኸይሮኞች ብዙ ሳሊሖች ነበሩ እንደዚህ አይነት ግን ለሌላ ሰው በዛ ሽርክ አይዘቀዝቁም እነሱ አያስገቡም ሳሊሖች አውሊያ አላህ ሳሊሒን ቢሆኑ አውሊያ አላህ ማለት እኮ ማንንም ሰው ወሊይላህ ሊሆን ይችላል ማንንም ኢማንኛ ታራ ሰው ኢማንኛ ወሊይላህ ሊሆን ይችላል የተለየ ነገር ለነሱ የሚሰጥ ኃይል የለም በኢማናቸው የሚደርሱት ነገር ነው ማንንም መድረስ ይችላል እነሱ ሄዶ መጠየቅ ግን በጣም አሳፋሪ ነው ለምን አላህ ላንተ ለኛ የሚሰጠን አላህ ነው ጤና የሚሰጠን አላህ ነው እንደምንቀሳቀስ የሚያረጋን አላህ ነው እነሱ አይደሉም እነሱ በሽታ ሲገቡ ራሳቸው መንቀሳቀስ አይችሉም ለምን እንደሱ ከሆነ ይሞታሉ እነዚህ ሰዎች እኮ የሚሞቱ እንደኛ ናቸው እና አላህ የሚለው ሌላ ሰው ከነጋ ሽርክ ከነጋ በጎኔ አታርጉልኝ ነው የሚለው እና ማንንም ይሁን አንቢያዎች ቢሆኑ ራሱ አላህ Subhanahu Wa Ta'ala የነሱ መንገድ ይዛችሁ ሄዱ እነሱ ያመጡት መንገድ ይዙ እንጂ ለነሱ ተገዙ አልተባልንም ረሱል ሰለላሁ ዐለይሂ ወሰለም ከማንም ነቢ ነው ወደዋል ሁሉ አንቢያቶች ታከብራለን ግን እነሱ አንገዛ የነሱ መንገድ ይዘን መሄድ አለብን ብቻ እና አላህ Subhanahu Wa Ta'ala የሚፈልገው ሶላታችን ጾማችን ዱዓ በዱዓ የተነሳ ነው ዱዓችን ፍራታችን ረጃአችን ለአላህ ብቻ መሆን እንዳለበት وانه المتصف بصفات الكمال كلها المنزه عن كل نقص الله سبحانه وتعالى ደሞ ሁሉም ሙሉ እንደሆነ ፐርፌክት እንደሆነ ሁሉም ምንም የሚጎድለው እንደሌለ الله سبحانه وتعالى ለሱ የሚመስል እንደሌለ ነው ማወቅ እንዳለብን ማለት فالايمان بالله سبحانه وتعالى يتضمن توحيده في ثلاثه በሶስት ቅርንጫፎች አላህ Subhanahu Wa Ta'ala ተውሂድ ማለት ነው እኛ አንድነት የአላህ Subhanahu Wa Ta'ala በሶስት ቅርንጫፍ ላስቀምጠዋለን ዑለማ እንዳስቀመጡት ማለት ነው في ربوبيته الله سبحانه وتعالى رب العالمين እንደሆነ ማለት ነው የአላህ ጌታ ወናኝ የሁሉም ነገር እንደሆነ ማለት ነው ሁለተኛ ደግሞ في ኡሉሂየته አላህ ደግሞ ለሱ አምልኮት መደረግ እንዳለበት ብቻ እቺ ላ ኢላሃ ኢላላህ ሙሐመድ ረሱላህ ምንላት ምትገባባት ነገር ማለት ናት ኡሉሂያ ማለት ብዙ ሰው አማነኝ ይላል ብዙ ሰው እስላም ላይ ሆኖ ራሱ ሙስሊም ነኝ ይላል ስንት ሙስሊም በአለም ላይ ያለ ግን ሙስሊም አይደለም ሙእሚን አይደለም ለምን ያሻርካል ያ እነዚህ ስንት የወጡ ከእስልምና የወጡ ሰዎች አሉ ማአት አሉ በአለም ላይ ስታዩዋቸው ግን ቁርአን ይዞ ሙስሐፍ ቁርአን ይዞ ልብሳቸው እንደ ሙስሊም ሁሉም ነገር እንደ ሙስሊም ናቸው ግን ከአላህ ወጣዋል የሉም ምክንያቱ የሚያምኗቸው ሰዎች እንደ አላህ ቦታ አስቀምጧቸው ማአት አሉ አይሆንም
ከሌላ ሰው ይሄ የነሱ መሪ እንደ አላህ አስቀምጠው አንዳንዱ በጣም የሚያሳፍር ነው እንዲሁም የሚያደርጉት ስለዚህ እነዚህ ኢማኖኞች ስቲል ሙስሊሞች ሊባሉ አይችሉም ስለዚህ በጣም ያስፈልገናል አቂዳችን ትክክለኛ መሆን ያስፈልገናል ምክንያቱም ሁሉም ስራ መቅቡል አይሆንም ይህን ስራ ካላደረግን ማለት ነው ስለዚህ وفي أسمائه وصفاته سوستنيا قرنጫፍ ደግሞ የአላህ ስም ምንድነው የአላህ ካራክተር ምንድነው የአላህ ምንነት ምንድነው ማወቅ ያስፈልገናል ومعنى توحيد في هذه الأمور اعتقاد تفرده سبحانه بالربوبية والألوهية وصفات الكمال وأسماء الجلال አሁን ይሄን መማር የሚያስፈልገን አላህ ረብ ብቻ እንደሆነ እሱ ኢላህ እንደሆነ የሱ የሚመስል ምንም ነገር እንደሌለ ማወቅ እንዳለብን ማለት ነው I hope ተስፋ አረጋለሁ መቼም የአማርኛ ቃላቶች ሊያጥሩን ይችላሉ ግን በተቻለ መጠን ላድርስላችሁ ሐሳቡ እሞክራለሁ እና ምንድነው فلا يكون العبد مؤمنا بالله حتى يعتقد أن الله رب كل شيء ولا رب غيره عند سو عند مؤمن الله رب مهونه رب مالت إله مالت ሁለት የተለያየ ነገር ነው ምሳሌ ነግራችሁ እስልምና ሳይመጣ በፊት እነዚህ ቁረሾች ማለት ነው በቁረሽ የነበሩ በአላህ ረብ እንደሆነ ያምኑ ነበር አላህ ፈጣሪ እንደሆነ ረብ እንደሆነ ያምኑ ነበር የነሱ ችግር ምን ነበር የት ላይ ነበር ችግራቸው ማለት ነው ምክንያቱም የዲን ኢብራሂም ከመጀመሪያ ስለነበረ ፈጣሪ እንዳለ እንደሚፈጥራቸው ያቃሉ ግን አምልኮቱ ለረብ ለአላህ አይሰጡም ነበር ሌላ ጣዖቶች አስቀምጠው በጣዖቶች እየተከተሉ ይሄዱ ነበር ስለዚህ እስልምና መጥቶ አላህ ረብ እንደሆነ አላህ ፈጣሪያቸው እንደሆነ ቀጥሎ ደግሞ በእምነቱ ወይ ደግሞ መገዛት ያለባቸው አምልኮቱ ለአላህ ለፈጣሪ እንደ የፈጠረህ ትተህ ለሌላ ትገዛለህ እነሱ እዛ ሳይቀርብ ጣዖት በድንጋይ እየሰሩት እነዚህ አሁን በታይላንድ በቻይና በመናምን በእንደዚህ ቡዲስም ምናምን ያለ እንደዚህ የሚያምኑት ማለት ነው አንዳንድ ሰው እኮ አይጥ ሳይቀር ያምናሉ ባይጥ ላይጥ ይገዛሉ ሱብሃንአላህ ሱብሃንአላህ አልহামዱሊላህ على نعمة الإسلام والله الحمدلله على نعمة الإسلام ያለፈ እንደሱ ያየው ነበር አይጥ የነሱ አምልኮት የሚያርጉት ለአይጥ ነው እስከ አይጥ ለማየቷ ራሷ ስንት ትቀፍፋለች እንዴት ብሎ አይጥ ጌታ ብላ ትገዛዋለው አንድ ሰው አላህ ጭንቅላት የሰጠው ያከበረው ወለቀድ ከረምና በኒ አደም አላህ Subhanahu Wa Ta'ala ብለዋል እና ይሄ ሁሉ ስንት ጭንቅላት ስንት በአለም ላይ እየሰራ ለአይጥ ትገዛለህ ለበሬ ትገዛለህ ለጣዖት እንደዚህ ድንጋይ በራስ እየሰራው ይገዛል አንድ ሰው ሱብሃንአላህ ሌላ ደግሞ በአንቢያቶቻቸው ራሱ ደግሞ ለነሱም ፈጣሪ አድርገው የተገዙ ናቸው ስንት አለ ኢሳ እንደ ጌታ የሚገዛው ስንት ሰው አለ ሌላ ይቅር አሊ ኢብኑ አቡ ጣሊብ የኛ የኸሊፋ የነበረ ከሰሃባዎች አንዱ ራሱ ጌታ አድርጎ ስንት ሙስሊም ተብለው የሚገዙት ለሱ እሱ ነው ጌታችን ብሎ ማአት አለ አሁን በዚህ ሰዓታችን ስለዚህ እንዴት ብሎ ይሆናል በኋላስ ወደ ማን ነው የሚመለሰው ወደ እነዚህ ጣዖቶች ነው የሚመለሰው ወደ አላህ ሁላችን አላህ ፈጥሮናል ወደ አላህ ነው የምንመለሰው እና የት ነው የሚከደው በዛ ሰዓቱ አላህ ጋር ስናገኘው ምንድነው የምንለው አላህ ለአንተ የተገዛን እንደነበርን ብለን እንዴት ብለን እና አላህ አፉ ይበለን እኛ በዚህ በኩፍር ቦታው በሁሉም ያለነው ራሱ እኛ ራሱ መፍራት ይገባናል ለራሳችን ምክንያቱም ፈተና ነው ፊትና ነው ስንት ሰው አላሁን ኢማንኛ የነበረ ከኢማኑ ወጥቶ ሙርተድ ሆነዋል ሙልሂድ ሆነዋል ቤተሰቡ ሁሉ ሙስሊም ሆኖ ኢማንኛ ሆኖ ራሱ ወጣ ወደ ከዛ ስንት አለ አላህ ይጠብቃል አላህ ሰብር ይስጠን አላህ ተባት ይስጠን ምክንያቱም በፈተና ጊዜ ነው ያለነውና ጥንቃቄ ያስፈልገናል لذلك አላችሁ ስለዚህ عفوا እነዚህ አንድ ባሪያ የአላህ ባሪያ መሆን አይችልም الله ካልተገዛ ማለት ነው ان الله رب كل شيء ولا رب غيره واله كل شيء ولا اله غيره እሱ ብቻ
አምልኮት የሚገባን ማድረግ እንደሆነ እሱ ብቻ አላህ Subhanahu Wa Ta'ala የፈጠረ የخلቀ የሚፈጥር መሆኑ ካላመንም ማለት ነው ወኢላሃ ኩል ሸይ ላ ኢላሃ غيره وانه الكامل في صفاته واسمائه ولا كامل غيره الله سبحانه وتعالى perfect የሆነ ለሰው የማይመስል ለወንድ አይመስል ለሴት አይመስል ጌታ ስለሆነ ከሌላ ሰው ማስመሰል ለሌላ ለሱ እሱ ይሆናል ብለን ሌላ ሰው ቦታ መስጠት ያራሱ ትልቅ ኃጢአት ነው አላህ አንድ በሐዲስ ቁዱስ ምን ይላል የኔ ተፈጥሮዎች እንትን ያደረጉኝ ናቸው እየሰደቡኝ ናቸው እና የሚሰድቡኝ ምንድነው الصوت بيطلع الصوت طالع مثلا ይቅርታ እና ምንድነው በአላህ Subhanahu Wa Ta'ala ምን አለ በሐዲስ ቁዱሲ የሰደቡኝ ናቸው ምንድነው ስድቡ ደግሞ አላህ ልጅ አለው ማለት ነው አላህ ልጅ አለው ማለት ለአላህ Subhanahu Wa Ta'ala ስድብ እንደሆነ ነው የሚነግረን ማለት ነው ولذلك فهذه ثلاث انواع من التوحيد تدخل في معنى الايمان بالله عز وجل وفيما يلي تفصيل الكلام في كل شيء في كل نوع منه ስለዚህ በዚህ ዛሬ ሊበቃል ማለት ነው እንዳልነው ሰዓቱ እንዳይረዝም 36 ደቂቃ አድርገናል በጣም ማሪፍ እንደዚህ ያደረግን ብንገባ ይሻላል ሰው ሳይሰለቸው እናንተም ሊሰለቻቸው አልፈልግም ሲረዝም ደግሞ አንድ ሰዓት ምናምን ደግሞ አንድ ጊዜ ሰው ረዝመናል ይረዝማል ስለሚል በዳዕዋ ሲሆን ጊዜ ሰው ሁሉም ነገር ይረዝመዋል ሱብሃንአላህ እና ሌላ መዝናኛ ወይ ሌላ ይቅርታ አድርጉልኝ ቢሆን ግን ወላሂ ሰው በሁለት ሰዓት በ3 ሰዓት በ4 በ5 ሰዓት ቁጭ ብሎ ማየት መስማት ይችላል ይሄ ደግሞ ታቃላችሁ ዳዕዋ ማለት ጂሃድ ያድርገዋል ያስፈልገዋል አፎን የአላህ መንገድ ሲሆን ደግሞ ሰይጣን ሁሌ እንትን ስለሚያረገን ምክንያት ናበዛለን በዛ ሰዓት በዳዕዋ የሚሰማ ሲሆን ስራ ያለን እንደዚህ ይሆን ብዙ ምክንያት ይመጣልና እኔ ወንድሞቼ እህቶቼ ደስ ያላችሁ ሳይሰለቻችሁ ንግግሬ ነው የምፈልገው እና እንደዚህ ያደረግን እንቀጥለዋለን ማለት ነው አሁን የሚመጣ ጊዜ በኢዝኒላህ ተዓላ አንድ ቀን አማርኛ አንድ ቀን ትግርኛ ብለናል ኢንሻአላህ እንደሱ ፕሮግራም ይዘን ማለት ነው ይሄ የሚመጣ በተውሂድ الربوبيه الالوهيه اسماء الله وصفاته የሚለው እንገልጸዋለን ምን ያላችሁ ነው እስኪ ችግር የለም خير ነው ኢንሻአላህ እሺ ባረከላሁ ፊኩም ጀዛኩሙላህ ኸይር ሐሳባችሁ ይሄ ኒቃብ አርግ የምትሉ ሁሌ እሰማለሁ ኒቃብ እኔ ስለማላርግ ኒቃብ አላድርግም በህይወት የኖርማል ጊዜ ስለሆነ ለእናንተ ብዬ ኒቃብ አርጌ አልመጣም እና በዚህ ጉዳይ ደግሞ ዑለማ ምን እንዳሉ ሁላችሁ ታቃላችሁ ይሄ መድረክ ደግሞ የዳዕዋ መድረኩ ማለት ነው ወንድም አይፈልግ ከሆነ መስማት ግዴታ የለውም ይሄ አይመቸኝም የሚለው ከሆነ ግዴታ የለውም ስለዚህ ባረከላሁ ፊኩም ጀዛኩሙላህ ኸይር ሐሳባችሁ ይደርሰኛል ይገባኛል ላኪን እኔ ኒቃብ ለእናንተ ብዬ አላረግም ምክንያቱም ኒቃብ ግዴታ ስላልሆነ ኒቃብ አላደርግም በዚህ ነው የምቀጥለው አረሳሁትም ሁሌ የምትጽፉልኝ የምትመሉልኝ በመሰንጀርን ድምጽ የምትሰሙ በርግጥ ከዚህ ይሄን መጨረሻ ጊዜ ነው ኮሜንት የምሰጥበት ካሁን በኋላ ግን ብትልኩልኝ ኮሜንት በዛ መናገርም ፍላጎት የለኝም ባረከላሁ ፊኩም ጀዛኩሙላህ ኸይር ዱዓ አንረሳሳ አላህ ይቀበለን አላህ የቀልባችን አላህ Subhanahu Wa Ta'ala የቀልባችን ነው ዋና የሚያይ እንጂ የልብስ ብቻ አይደለም እስልምና ሁሉም ነው የሚያሟላ ይሄን ነገር ደግሞ ልዩነት እስካለ ድረስ በተለያየ ነገር
የልዩነቱ መቀበል መቻል አለብን እኔ ለሌላ ሰው ንቃብ ለምን አደረጋችሁ አልልም ያላደረገ ደግሞ ለምን አላደረጋችሁ ሳንል እንደሱ እንትን ማድረግ አለብን ባረከላሁ ፊኩም ወጀዛኩሙላሁ ኸይር سبحان اللهم بحمدك نشهد أن لا إله إلا أنت نستغفرك ونتوب إليك بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته